እስከዛሬ ድረስ ስላላሳያችሁ በመጀመሪያ በጣም ይቅርታ አድርጉልኝ። ቤታችሁን ንብረታችሁን ከእሳት አደጋ መጠበቅ የምትፈልጉ ከሆነ ይህን ቪዲዮ እስከመጨረሻ ድረስ እዩት። ጊዜም ቢሆን ልብሳችንን ካደረቀም በኋላ ኦፍ ኮርስ እቺን ፊልተር ማጽዳት አለብን። መቼም ታውቃላችሁ ድራየራችሁን ማንኛውንም ልብስ ካጠባችሁ በኋላ ፊልተሩን በዚህ መልኩ ማጽዳት እንዳለባችሁ መቼም ሁሉም ሰው ያውቃል ብዬ አስባለሁ። ምክንያቱም ኦልሬዲ ሌብል የተደረገ ነገር ስለሆነ ማለት ነው። ነገር ግን ውስጥ ደግሞ ተሰግስጎ ያለውን በምንም ነገር ለማውጣት ስንል እንደምንቸገር እናውቃለን። ዛሬ እሱን ሶልቭ የሚያደርግላችሁ እቃ ነው ማሳያችሁ። ኤኒ ላይክ ቫኪዩም ላይ ነው ኮኔክት የምታደርጉት። በጣም ቤስት የሚባል ድራየር ሌንት ቫኪዩም ቲዩብ ነው እና በጣም ቆንጆ ነው። አጠቃቀሙ በጣም ኢዚ ነው። እንደምታዩት እንግዲህ የራሴ ኖርማሊ ለቤት ክሊኒንግ የምጠቀምበት ቫኪዩም ላይ ነው ኮኔክት ማድረገው። ኮኔክት ለማድረግ በጣም ቀላል ነው። ላይክ በደንብ ነው ጥብቅ አድርጎ የሚይዘው እና ላይክ ቪዲዮ ላይ እንደምታዩት ቫኪዩም ጋር ኮኔክት ካደረግኩትኝ በኋላ ላይክ ኦን አድርጌ በቃ ውስጥ ያለውን ቆሻሻ ሁሉ ነው የሚያወጣው። መጀመሪያ ላይ እንዳያችሁት ላይክ ቫኪዩሙን ባዶ አድርጌዋለሁ ለእናንተ ለማሳየት ስለፈለኩ ማለት ነው። እዚህ ጋር ቪዲዮ ምንም አልቆራረጥኩትም፣ ግን ፈጣን እንዲልኝ ስለፈለግኩኝ ስፒዱን የጨመርኩትኝ። ቤስት የሚባል እቃ ነው። በተለይ በ10 ብር በ15 ብር ዋጋ ገዝታችሁ ቤታችሁን ንብረታችሁን ከእሳት አደጋ ፕሮቴክት የምታደርጉበት ነው ማለት ነው። በዚህ መልኩ ካጸዳው በኋላ እንግዲህ ከውስጥ ያለውን ደግሞ ላሳያችሁ። እንግዲህ ይሄ ላይክ ኦልሞስት 1 ወር በፊት ያጸዳሁት ነው። ነገር ግን ስቲል አሁንም ከውስጥ የተሰገሰገውን ነው ማለት ነው። ይሄንን ቤታችሁን ፕሮቴክት ማድረግ የምትፈልጉ ከሆነ ከታች ሊንኩን አድርጌላችኋለሁ፣ ግዙት።